ሰላም ዛሬ የምናየው ብዙዎች ጭንቅላት ሲያዞር የኖረው በሳይንስና በጊዜ ጉዞ ዙሪያ የሚያጠነጥነው ዶኒ ዳርኮ የተሰኘው ፊልም ነው። ይህ ፊልም ዝም ብሎ ታሪክ ብቻ ሳይሆን አንድ ሰው ዓለምን ለማዳን የሚከፍለው መስዋዕት የሚያሳይ ነው። ታሪኩ የሚጀምረው በጥንቅት 1988 ነው። ዋና ገጸ ባህሪያችን ዶኒ ዳርኮ የተባለ በጉርምስና እድሜ ላይ ያለ ወጣት ነው። ዶኒ ተራ ወጣት አይደለም። የስነ ልቦና ችግር ያለበት፣ መድኃኒት የሚወስድና በእንቅልፍ መሄድ ልማድ ያለው ሰው ነው። ምንም እንኳን በቤተሰቡ መሃል ቢሆን ዶኒ ሁል ጊዜ ከታላቅ እህቱ ጋር በንግግር ይጋጫል። አባቱም ቢሆን ለዶኒን ለመርዳት በጣም ይቸገራል። አንድ ምሽቱን ፍራንክ የተባለ አስፈሪ ጥንቸል ጭንብል የለበሰ ድምፅ ዶኒን ከእንቅልፉ ይቀሰቅሰዋል፣ ወደ ውጭ እንዲወጣ ያደርገዋል። ፍራንክ በዚያ ጨለማ ሌሊት ለዶኒ እንዲህ የሚል አስደንጋጭ ትንቢት ይነግረዋል። ዓለም ለማለቅ 28 ቀን እና 6 ሰዓት 42 ደቂቃ ከ12 ሰከንድ ቀርቷታል ይለዋል። በነጋታው ዶኒ ሲነቃ ራሱን በጎልፍ ሜዳ ላይ አግኝቶ ወደ ቤቱ ይመለሳል። ነገር ግን ቤቱ አካባቢ ፖሊሶች እና አምቡላንሶች ተሰብስበዋል። አንድ ትልቅ የጄት ሞተር ከሰማይ ተከስክሶ በትክክል የእሱ መኝታ ቤት ላይ አርፈዋል። ዶኒ ሕይወት የተረፈው ፍራንክ በሌሊት ስላስወጣው ብቻ ነው። የሚገርመው ግን ኤፍቢአይ መርምሮ ይህ ሞተር ከየትኛው አውሮፕላን እንደወደቀ ማወቅ አልተቻለም። ሞተሩ ከተለመደው ዓለም ውጭ የመጣ ይመስላል። ፊልሙ ለመረዳት እዚህ ጋር ቆም ብለን አንድ ህግ ማወቅ አለብን። ፊልሙ ላይ እንደሚገለጸው በጊዜ ሂደት ውስጥ ስህተት ሲፈጠር ታንጌት ዩኒቨርስ የሚባል አደገኛ የጎንሽን ዓለም ይፈጠራል። ይህ ዓለም እንደ ቅዠት ነው። ለጥቂት ሳምንት ብቻ ቆይቶ በመጨረሻ ላይ ብላክ ሆል ፈጥሮ እውነተኛ ዓለም ወይም ፕሪሚየር ዩኒቨርስ ሊያጠፋ ይችላል። ዶኒ በዚህ አደገኛ ዓለም ውስጥ የተመረጠው ሰው ዘ ሊቪንግ ሬሲፕ ሆኖ ተመርጧል። ዶኒ ወደ ትምህርት ቤት ሲመለስ ግሬቼን የምትባል አዲስ ተማሪ ተዋወቃል። ግሬቼን ከእናቷ ጋር ከበደለኛ አባቷ እየሸሸት የመጣት ልጅ ናት። ሁለቱም ብቸኝነት ስለሚሰማቸው በፍጥነት ይቀራረባሉ። በዚህ መሃል ዶኒ እንግዳ ነገሮችን መመለከት ጀመረ። ከሰዎች ደረት ላይ የሚወጣ ፈሳሽ መሰል ቧንቧ ያያል። ይህ ቧንቧ ከሰዎች ወደፊት የት እንደሚሄዱ አስቀድሞ የሚጠቁም ነው። ዶኒ ራሱ ቧንቧ ተከትሎ ወደ አባቱ ቁም ሳጥን በመሄድ ሽጉጥ ያገኛል። ዶኒ በትምህርት ቤት ውስጥ በሳይንስ መምህር አማካኝነት ዘ ፊሎሶፊ ኦፍ ታይም ትራቨል የተባለ መጽሐፍ ያነባል። መጽሐፍ የጻፈችው ግራንድ ማዲዝ የምትባለው ሁል ጊዜ ደብዳቤ ለመቀበል ወደ መንገድ የምትወጣ አሮጊት ናት። መጽሐፉ ዶኒ አሁን እያጋጠሙ ያሉትን ነገሮች በሙሉ ዝርዝር ያስረዳል። ለምሳሌ ፍራንክ ዶኒን የሚያዘው ዓለም እንዳትጠፋ አስፈላጊ መንገድ ላይ እንዲገኝ ለማድረግ እንደሆነ ይገልጻል። ፍራንክ ዶኒን የተለያዩ ነገሮች እንዲያደርግ ያዘዋል። በመጀመሪያ ትምህርት ቤቱ በውሃ እንዲያጥለቀልቀው ያዘዋል። ይህ ክስተት ትምህርት ቤት እንዲዘጋና ዶኒ ከግሬቼን ጋር ረጅም ጊዜ እንዳያሳልፍ ምክንያት ይሆናል። በመቀጠል ዶኒ አንድ የታዋቂ ላይፍ ኮች ጂም ኩንጂ ጋር ቤት እንዲያቃጥል ይታዘዛል። ቤቱ ሲቃጠል ፖሊሶች በየሰውየው ቤት ውስጥ የህፃናት ፖርኖግራፊ ያገኛሉ። ይህ ሰውየው ለዓመታት ደብቆት የነበረ ማንነት ያጋልጣል። የፍራንክ ቀጠሮ ደረሰ። ዶኒ እና እህቱ ቤት ውስጥ ግብዣ ያደርጋሉ። በዚህ ምሽት ዶኒ ፍራንክ ለማግኘት ወደ አሮጊቷ ቤት ከግሬቼን ጋር ይሄዳል። በዚያም ከትምህርት ቤት ተማሪዎች ጋር ጸብ ይፈጠራል። በድንገት አንድ መኪና በፍጥነት እየመጣ ግሬቼን ይገጫታል። ግሬቼን በዚያው ትመታለች። መኪናው የሚነዳው ወጣት ፍራንክ የሚባል ሲሆን የፍየል ጭንብር ያደረገው እሱ ነው። ዶኒ በቁጣ ሽጉጡን አውጥቶ ፍራንክ አይኑ ላይ ይረሽነዋል። አሁን ዶኒ የተረዳው ነገር ቢኖር ልካ ፍራንክ የሞተው በዶኒ እጅ ነው። ዶኒ ሲያዘው የነበረው ደግሞ ወደፊት የሚሞተው ፍራንክ መንፈስ ነው። ዶኒ ግሬቼን አፍቆ ወደ ተራራው ይወጣል። በሰማይ ላይ ትልቅ አውሎ ንፋስ ይፈጠራል። ይህ ታንጌንት ዩኒቨርስ ተዘግቶ ወደ ትክክለኛው ዓለም የሚመለስበት ብቸኛ ነው። ዶኒ ጊዜ ወደ ኋላ የመመለስ ኃይል ይጠቀማል። ሞተሩ ከመውደቁ በፊት ወደ ነበረበት ምሽት ይመለሳል። በዚህ ጊዜ ግን ዶኒ ከቤት አይወጣም። አልጋው ላይ ተኝቶ ሽክ ብሎ ይስቃል። ለምን መሰላችሁ? ምክንያቱም እሱ ካልሞተ ግሬቼን እንደምትሞት ፍራንክ እንደሚገድለው እና ዓለም እንደምትጠፋ ነግሮታል። ራሱን መስዋዕት በማድረግ ታሪኩ ይቀይሯል። ሞተሩ በላይ ላይ ይወድቃል። በመጨረሻም ትዕይንት ሁሉም ገጸ ባህሪ በህልማቸው የሆነ ነገር እንደነካቸው ሆኖ ሲነቁ እናያለን። ታዋቂው ሰውዬ በስራው ጥፋት እያለቀሰ ይነቃል። የዶኒ ቤተሰቦች በሀዘን ይሰበሰባሉ። ግሬቼን በዶኒ ቤት አጠገብ ስታልፍ ለዶኒ እናት ሰላምታ ትሰጣለች፣ ምንም እንኳን በዚህ ዓለም ውስጥ ባይተዋወቁም። በውስጣቸው ግን የሆነ ትልቅ ነገር እንደተከሰተ ይሰማቸዋል። ዶኒ ዓለምን አድኖ አልፈዋል።